ያ አመተላህ ኡኽቲል ሐቢባ አንቺ አላህ ባሪያዎች ጣትሽን እሳት ላይ አይደለም ወላሂ ሻማ ላይ ብታደርጊው ጅስምሽ አይችልም። ኢተቂላህ አላህን ፍሪ፣ ተሐጀቢ፣ ሰውነትሽን ሰትሪው፣ ሰፋ ያለ ልብስ ልበሺ፣ ወፈር ያለ ልብስ ልበሺ፣ የትኛውም የሰውነት ክፍልሽ እንዳይገላለጥ ኢስላም አንቺን አልቋል። ይህንን ነገር ደግሞ አማናውን የበለጠ ሴቶች ላይ አሸክሟል። ሴት ልጅ በር ከከፈተች ወንድ ልጅ ምስኪን ነው፣ የዋህ ነው፣ ባዶ ነው፣ ይሸወዳል፣ ይታለላል፣ በቀላሉ ማለት ነው ይማለላል። ሴቶች ግን በር ከዘጉ አማራጭ የላቸውም። ወደዱም ጠሉም ሐላሉን ፈልገው ይመጣሉ። ሴቶች ከረከሱ ከዘቀጡ የሐራምን በር እነሱ ግን ከከፈቱ ሐታ ልቡ ራሱ ንጹህ የሆነው አካል ተበላሽቶ ወደ ሐራም ሊሄድ ይችላል። ኢተቂላህ ያ አመተላህ ሞት አለ ወላሂ ከመገላለጥ ተክለ ሰውነታችሁን የሚያሳይ የሆነ አለባበስ ከመልበስ ጠባብ የሆኑ አባዮችን መልበስ ተራዊህ ብላችሁ ዒባዳ ብላችሁ እስከወጣችሁ ድረስ በሐያ ከየትኛውም በፊት ውስጣችሁ በሐያ አላህን በመፍራት ሼም በሚባለው ትልቁ የሴት ልጅ ልብስ በዛ ተከናንባችሁ ከዛ በላይ ደግሞ የአላህ ውድ ያደረገውን ሰውነታችሁ ሸፈናችሁ ነገ በከፈን ከመሸፈኑ በፊት አፈር ከመብላቱ በፊት እንዳትማለይ የቆዳሽ መቅላት የቆዳሽ ማማር የሰውነትሽ እንደዛው ተክለ ሰውነትሽ ቅርጽሽ ማማሩ እንዳይሸውድሽ አድናቂዎች ስለበዙ ኮመንት ስለበዛ አረ ሰውነት አረ ይሄ ስላሉ እንዳትሸወጂ። እነዚህ ሁሉ ሐራም ፈላጊ ወደ እሳት የሚጣሩ ናቸው። ሁላችንም አላህን እንፍራ። አላህን ከሚፈሩ ባሮች አላህ ያድርገን። ያ አመተላህ ኡኽቲል ሐቢባ አንቺ አላህ